ሰላም 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 ናችሁ። ብዝዝት ይበልልኝ። ሰላም ብያለሁ ውድ ቤተሰቦቼ፣ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። በጣም ደህና ነኝ። መልካም ነን። መልካምነታችን ባለንበት ይብዛልን ይብዛላችሁ እያልኩኝ እንግዲህ ዛሬ ብቅ ብዬላችኋለሁ። ዛሬ በደስታ አይደለም፣ በጣም ባሳዛኝ ሁኔታ አሳዛኝ ዜና ይዤ የመጣሁት። ይሄው ወንድማችንን እንግዲህ ታወታላችሁ። በጣም የሚያሳዝን በጣም የሚዘገንን ዋልናቱ 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 እጅግ በጣም የሰው ልጅ ጨካኝ ርህራሄ የሌለው ይሄን የመሰለ ልጅ በአጭር እንዳስቀረውና ህይወትን እንዲያጠፋው ነው እንግዲህ የምናየው ማለት ነው። ውድ ቤተሰቦቼ እና እናቱንም አላህ እሱንም ነፍሱን በገነት ያኖረው። እናቱንም እንግዲህ ቤተሰቦቹን ጥናቱን አላህ ይስጣቸው። ሌላ ምን ይባላል? ጅብ አያችሁት አይደል? ጅብ እንኳን ከሰው ጋር ተቀላቅሎ ይኖራል፣ ሰውን አይበላም። ግን እኛ የሰው ልጅ ሰውን እየበላን ያለ ነው። የሰው ልጅ በቀላል ነገር ህይወት እንደቀላል ገና ታዳጊ ብዙ የሚጠብቃቸው ወጣቶች ልጆች ባሉባልታ እየወደቁና እየሞቱ ነው። በስቅቀን እየተወጉ እየሞቱ ነው። እና ይሄን ነገር ምን ትላላችሁ? ምን አለ መልካምነት ብናስብ። ይሄን የመሰለ ልጅ ሰርቼ ያልፍልኛል፣ ሰርቼ እለውጣለሁ፣ ቤተሰብ እለውጣለሁ ብሎ በአረብ ሀገር መጥቶ ተሰዶ እየሰራ ያለ እንግዲህ ወቅተው ህይወቱን አጥፍተውታል ማለት ነው። በጣም እጅግ ያሳዝናል። እጅግ በጣም ጅብ የዱር እንስሳ እንኳ ጅብ አብሮ ከሰው ጋር ተቀላቅሎ ይጓዛል። አብሮ ተቀላቅሎ ምግብ ሲሰጡት ምግቡን ተቀብሎ ይበላል። በአጠገባችሁ ቁጭ ይላል፣ በአጠገባችሁ ያልፋል። የሰው ልጅ አይነካም። የሰው ልጅ ግን በየሜዳው የሰው ህይወት እያጠፋ ይገኛል። ይሄ ለምንድን ነው የሚሆነው? ለምን አንተዛዘነው? ለምን ርህራሄ አይኖረንም? የሰው ልጅ የሰው ህይወት ጠፋና ምንድን ነው የምጥቅመው? ምንድን ነው? ለምንድን ነው? አላህ ይደስታችሁ፣ አላህ ያስተካክላችሁ። እናንተ እድገት እናገኛለን እንለወጣለን ብለው በረሃ ላይ ተሳደው የሚሰሩትን ልጅ ህይወታቸውን የምታጠፉ አላህ ሂዳያ ይስጣችሁ፣ አላህ ያስተካክላችሁ። እና አሊላሂ ወኢና ኢለይሂ ራጂዑን። በጣም እጅግ ያሳዝናል። እጅግ በጣም እጅግ ልብ ይሰብራል። እጅግ በጣም እውነቴን ነው። ሃይዋናት እንኳን አንድ ላይ እንስሳ አንድ ላይ በልቶ አንድ ላይ ይኖራል፣ አንድ ላይ ይጓዛል። አያችሁት አይደል? ጅቡን እንኳን ሰው ጋር ተቀላቅሎ ምግብ ይበላል። ሰው ጋር ተቀላቅሎ መኖር ይችላል። እውነቴን ነው የምላችሁ። ጅብ እንኳን እባክህንስ ተወኝ፣ እባክህ ሂድልኝ፣ የደጃፍ መጥቶ ተው እባክህ ተው ሂድልን ብለው ሲሉት እንኳን እሺ ብሎ አግመምትቶ ተዛ ከደጃፍ ይሄዳል። እኔ ልንገራችሁ፣ የሰው ልጅ ግን ተው ብሎት አይመለስም። አሁን ለዚህ ለልጅ እጅ ይዘነዘራል። አይ እናት አይ ወላድ። እሱም በልጅነቱ መቀጨቱ፣ እናቱም ሁልጊዜ በአዘን መቃጠሏ። ለምን ለቤተሰብ እንኳን አታግኑ? እናት የላችሁም? አባት የላችሁም? ምን አገዳደላችሁ? ለምን ተስማምታችሁ አትኖሩ? የሰው ህይወት የሰው ህይወት እኮ ቀላል ነገር አይደለም። እንስሳ እንኳን ሲታረድ ቢላዋ አታሳዩት ይባላል። ቢላዋውን ደብቁ፣ ቢላዋ አታሳዩ ይባላል። እንስሳ እንኳን ሊታረድ ሲል ዶሮም ሆነ በግም ሆነ ቢላዋን ፊት ለፊት አታሳዩት። ቢላዋ ደብቃችሁ አንገቱ ላይ አሳርፋችሁ ቶሎ ብላችሁ ረዱት። ቶሎ ሩህን አውጡት ነው የሚባለው። ከብት እንስሳ እንኳን የተፈቀደው እንኳን የሰው ልጅ እንዴት እንደ በግ ይታረዳል? ኧረ ተው። የሀገራችን የኑሮችን የሀገራችን ይበቃናል። ሰው ሀገር መታችሁ ደግሞ ተሳስቦ ተዋዶ ተፈቃቅሮ የሀገራችንን ሁኔታ እያያችሁ እንደ መኖር እንደ መገዳደፍ እንደ መተሳሰብ እንደገና ይሄን ልጅ ቀይታችሁ ይሄን የመሰለ ልጅ ህይወቱን ታጠፉታላችሁ። አላህ ያስተካክላችሁ። ግን የዘላለም ጸጸት መሆኑን እወቁት። አንድ ሰው የገደለ ሰው በህይወቱ የዘላለም ጸጸቱ ነው። አንተም ነገ ጧት ይደርሳል። በዚች ምድር አትኖሩም። ቤተሰቦችህን አጉል ማድረግ አንድ ሰው በጥጋብ ያንን ሰው ገሎ ቤተሰቦቹንም አዛ ነው የሚያደርገው። ቤተሰቦቹ መኖሪያ የላቸውም።
ያንንም ማሰብ አለባችሁ። ቤተሰቦቼ ይህን ሰውዬ ብገል ቤተሰቦቼ እንዴት ነው የሚሆኑ? ቤተሰቦቼ የት ነው የሚኖሩ ብላችሁ ዘወር ብላችሁም ወደኋላ ለቤተሰቦቻችሁ እሰቡ። ይሄ ልጅ ሞተ፣ ነፍሱን አላህ ይማረው። ሞተ፣ ሀላስ ሞተ። እናቱ እየተቃጠለ ትኖራለች። ያንተ ገዳይ ቤተሰብ ግን ከሀገር ተሰደው እንዳይሆኑ ሆነው ይኖራሉ። የእሱ ቤተሰቦች ይበቀሏቸዋል። ብዙ ነገር አለ። ስለዚህ ለቤተሰቦቻችሁም እዘኑላቸው። ለእናት አባት፣ ለእህት ወንድምም እዘኑ፣ ለቤተሰብም እዘኑ። ያዝ እናንተ የፈላባችሁ ይሄ ገደላችሁ አይደል እንዴ? ሰው በጥጋብ ሰው ከገደላችሁ ቤተሰቦቻችሁ አገር ያሉ ቤተሰቦቻችሁ መቀመጫ እንኳን የላቸውም፣ መኖሪያ እንኳን የላቸውም። እናት አባት እፎይ ብሎ በመጦሪያው እፎይ ብሎ በመቀመጡ በእናንተ ስበብ በገዳይ ስበብ ቤተሰብ ደግሞ እዛ መኖሪያ የለውም። ይሄን ታውቃላችሁ አታውቁም? ይሄን የመሰለ ልጅ ስንት ነገር የሚጠብቀው ልጅ እንደዚህ በአጭር ቅጭት የምታደርጉት እኔ እውነት አልመሰለኝም። ከምር ነው የምላችሁ፣ እውነት አልመሰለኝም። መልካም ልጅ ነው፣ ጥሩ ልጅ ነው፣ አሳቢ ልጅ ነው። እኔ እዚህ ደረጃ ይደርሳል ብዬ በፍጹም አላመንኩም። ብሬክስ ሀበሻዊና መሲ ሲያቀርቡት ብቻ ነው እኔ እምነት የማመንኩት። በቃ የብሬክስ ጓደኛ ነው፣ አብሮ ሁሉን ነገር መሲን የሚረዳ ሁሉን ነገር። ስለዚህ የብሬክስ ሀበሻውን ሳይ ብቻ ነው እውነት የመሰለኝ እንጂ እኔ በሚዲያ ላይ ስለቁ ያው ሚዲያ ላይ እንፈስፈስ ስለሆነ እውነት አልመሰለኝም ነበር። እና በጣም እጅግ ያሳዝናል። በጣም እጅግ አዘኛለሁ። ውይ እረ እኛ ሰው ተጨቃቀን፣ እረ በሳችን ተጨቃቀን። የሰው ስጋ ተበላኩ። ከምር ነው የምላችሁ። የሰው ስጋ እየበላን አውዙ ቢላ ምሽጣለ። እንዴት ነው የምንኖረው? እንዴት ነው የምንሆነው? እና ብቻ ላይ ሄዳ ይስጣችሁ፣ አላ ያስተካክላችሁ። ይሄን ነው የምለው። እጅግ በጣም አዝኛለሁ።